አርቲስት ቸርነት ፍቃዱን ከአንድ አመት በፊት ጸጉሩ እንደዚህ ሙልጭ አድርጌው ነበረ። አዲስ የሚሰራውን ቀንጃ የተሰኘ ፊልም መስሎ ሳይሆን ሆኖ የአንድ የገበሬ ካራክተርን ተጫውቷል። እንግዲህ ዛሬ በደማቅ ሁኔታ በአድዋ ሙዚየም እየተመረቀ ይገኛል። እኔና ባለቤቴ በክብር እንግድነት ተጋብዘን እንግዲህ እዛ ያለውን ሴሪሞኒ እያሳየናችሁ ነው። እዚህ ጋር የምትመለከቱት አልባሳትና እያንዳንዱ ነገር እዛው ፊልሙ ላይ የተጎኑበት የበሬው ቆዳ የለበሱት ካራክተሯና ካራክተሩ የለበሱትን ልብስ እዛ ቦታ ላይ ታዳሚዎች ፎቶ እንዲነሱበት ተደርጎ እኛም እንደዚህ ፎቶ ተነስተንበታል ከባለቤቴ ጋር። እጅግ በጣም ብዙ አርቲስቶች ተገኝተዋል። እንግዲህ ይህንን ፊልም አይተን ደግሞ ለእናንተ እናሳውቃችኋለን። እናንተም ይህንን ፊልም እንድታዩ ጋብዛችኋለሁ። በዚህ አጋጣሚ ቀንጃ ምን ማለት ነው፣ ቀንጃ የሚለውን ነገር በደንብ መልሶ ትክክለኛው ምክንያት ነገረኝና ብዙ ላይ ካገኘ ቀጣይ በነፃ ይህንን ፊልም እንዲታደም ጋብዘዋለሁ ማለት ነው። በከመከም ስም ተጋበዙልኝ።